አርዕስተ ዜና ሀገራዊ ምክክሩ ሁሉንም ወገን ሐሳቡን በነጻነትና በእኩልነት እንዲገልጽ በሚያስችል መልኩ እየተካሄደ መሆኑን በምክክሩ ተሳታፊ የፖለቲካ ፓርቲዎች ገለጹ። በኢትዮጵያ ለቢነትና ብልሹ አሰራርን በዘላቂነት ለመቀነስ የሚያስችሉ ተግባራት እየተከናወኑ ከሚገኙበት የአሰራር ለውጥ ዋነኛው የዲጂታል አገልግሎት ነው። ከምግብ ጥገኝነት ወደ ላኪነት የተደረገው ሽግግር ኢትዮጵያ ከውጭ ኃይሎች የሚሰነዘርባትን የምግብ ፖለቲካ ጫና የምትመክትበት አቅም ፈጥሮላታል። ከውጪ የሆርሙዝ ሰርጥን የአሜሪካ አንድ ግዛት እንደሚያደርጉ ትራምፕ ለሕዝባቸው ቃል ገቡ። ጤና ይስጥልን፣ እንዴት አምሽታችኋል ተመልካቾቻችን? 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ሰናይት ብርሃኔ ነኝ። አብራችሁን ቆዩ። ባንቻየሁ ሙሉነህ ከደቡብ ምዕራብ ህዝቦች ክልል ሴቶችን ወክዬ ልሳተፍ የመጣው ነኝ። ጥሩ በሆነ መልኩ እየሄደን ያለው ለቀጣይም ሰፊ ችግሮችን ፈተን በሰፊ ሀገራችን እንደ ልባችን ሆነን የምንኖረውን እድል ከፍቶልኛል ብዬ ነው የማስበው። ኢትዮጵያ ሁሌ መመካከር ያስፈልጋታል። እዚህ ካየሁት ውጤት የጋራ የሆነ ሀገር ገንብተን በሰላም በፍቅር አብረን እንኖራለን የሚል ተስፋም እምነትም አለ። ስሜ ድሪስ ሙስሩ አብዱላህ እባላለሁ። የመጣሁት ከዩናይትድ አረብ ኤምሬት ከዱባይ ነው የመጣሁት። ለሀገር ያለን ክብርና ምኞት እንዲሁም ደግሞ ኢትዮጵያ ነገ ምኖራት ተስፋን ሳስብ በሐሴት እሞላለሁና በጣም ደስ ይላል ያለው ነገር። ስሜ ዶክተር እሸቱ ወንድሙ እባላለሁ። የመጣሁት ከሰላሌ ዩኒቨርሲቲ ነው። በጋራ ሀገራችንን የምናሳድግበትን መንገድ ያሳየ ወደፊትም ደግሞ ምክክር መሰረታዊ እንደሆነ እድል ሰጥቶናል። ወደ ቀዳሚው ዜና አልፋለሁ። ሀገራዊ ምክክር ኮሚሽን አጀንዳዎችን የማጣራት ስራ ተጠናክሮ መቀጠሉን ገለጸ። የሀገራዊ ምክክር ኮሚሽን የአጀንዳ ምክረ ሀሳቦችን ወጥ በሆነና በጥራት በተደራጀ መልኩ ለማዘጋጀት የሚያስችለውን ስራ አጠናክሮ መቀጠሉን አስታውቋል። ቀደም ሲል 8ቱ ባለ 500 አባላት ቡድኖች ያዘጋጇቸውና የተስማሙባቸው ምክረ ሀሳቦች እንዲናበቡ እንዲጣጣሙና እንዲያደራጁ 120 አባላት ያሉት ቡድን ተቋቁሞ ስራውን ሲያከናውን መቆየቱንና በትናንትናው ዕለትም ውጤቱን ማቅረቡ ይታወሳል። በዛሬው ዕለት ደግሞ ከዚሁ ከ120 አባላት ካሉት ቡድን የተመረጡ 34 አባላት በ8 ንዑስ ቡድኖች ተከፋፍለው የእያንዳንዱን አጀንዳ ሀሳቦች በጥልቀት ሲመረምሩ ውለዋል። አባላቱ በተለያዩ አጀንዳዎች ስር በተደጋጋሚ የተነሱ ሀሳቦች እንዳይኖሩ የመለየት ያለምድባቸው የተነሱ ሀሳቦችን ወደሚመለከታቸው የአጀንዳ ምድብ የመመለስ እንዲሁም ደግሞ የማጣራትና የማጣጣም ስራዎችን በዝርዝር በመስራት ላይ ይገኛል። ይህ ሰፊ ስራ የሀገራዊ ምክክር የአጀንዳ ምክረ ሀሳቦችን ወጥ በሆነና ጥራት ባለው መልኩ ለማደራጀት የሚያግዝ ሲሆን ሂደቱ እስከ ነገ የሚቀጥል መሆኑን ከኮሚሽኑ የተገኘው መረጃ ያመላክታል። ጠንካራ ሀገረ መንግስት እየገነባች የምትገኘው ኢትዮጵያ የውስጥ ችግሮቿን በምክክር ለመፍታት እየሞከረች ነው። ይህ ለዘመናት የእድገት ማነቆ የሆነባት የፖለቲካ ችግሮችን የመፍታት ሂደት ኢትዮጵያ ቀጠናዊ ተጽዕኖ ፈጣሪና የማትደፈር ሀገር ለማድረግ የላቀ ድርሻ አለው። ሮዛ መኮንን ተጨማሪ አላት። በዓለም አቀፍ ፖለቲካ ውስጥ ጂኦፖለቲካዊ ሽብር የሚባል ጽንሰ ሀሳብ አለ። ይህ ሽብር የሚፈጠረው አንድ ትልቅ አቅም ያለው ሀገር የውስጥ ችግሮቹን ፈቶ ወደ ልማት ሲገሰግስ ነው። ኢትዮጵያ የምስራቅ አፍሪካ የጂኦፖለቲካ ማዕከል ወይም አንከር ስቴት ናት። አሁን እያካሄደች ያለው ሀገራዊ ምክክር ለዘመናት የእድገቷ ማነቆ ሆነው ለኖሩና ሲንከባለሉ እዚህ ለደረሱ የፖለቲካ ችግሮቿ ዘላቂ መፍትሄ የሚሰጣት ነው። ምክክሩ አቃፊ የዜግነት ትርክት የሚገነባበት የተግባር ምዕራፍም ነው። ይህ ደግሞ በቀጠናው ያለውን የኃይል ሚዛን በአንዴ እንደሚቀይረው ይታወቃል። ለውጡም ለኢትዮጵያን የተስፋ ችቦ ያበራላቸዋል።
ታሪካዊ ጠላቶቻችን ደግሞ ጂኦፖለቲካዊ ሽብር አዘቅት ውስጥ ይጥላቸዋል። እንዴት አላላችሁ? አብረን ቆይተን እንመልከተው። እኛ ኢትዮጵያን የብሔር የሃይማኖትና የታሪክ ብዝሃነታችንን እንዲሁም የፖለቲካ ልዩነቶቻችንን ያስተናገድንበት መንገድ ለውጭ ጠላቶች የመግቢያ ቀዳዳ ሲፈጥር ቆይቷል። ግብጽና ተላላኪዎቿ በእነዚህ ክፍተቶች በመስረግ እሳት ሲጭሩብን ኖረዋል። አሁን ግን ጨዋታው ተቀይሯል። የበለጸገች ኢትዮጵያን ግቡ ያደረገው ሀገራዊ ምክክር ኢትዮጵያውያንን እርስ በርስ ሲያናክሱ ለኖሩ ኃይሎች በሩን ዘግቶባቸዋል። የምክክር ሂደቱ በውጭ ጠላቶችና በሀገር ውስጥ ተባባሪዎች የማጥላላት ዘመቻ የተከፈተበትም በዚሁ ምክንያት ነው። የግብጽ የውጭ ፖሊሲ በዜሮ ድምር ስሌት ላይ የቆመ ነው። የተዳከመች ኢትዮጵያ ለካይሮ ደህንነት ዋስትና ነች ብለውም ያምናሉ። ኢትዮጵያ የውስጥ ሰላም ካገኘች ልክ እንደ ታላቁ የህዳሴ ግድብ ሌሎችንም ግዙፍ ግድቦችንም ትገነባለች ብለውም ያምናሉ። የመከላከያ በጀቷን ወደ መስኖ ትቀይራለች። ይህ የካይሮ ትልቁ ስጋት ነው። ኢትዮጵያ የባህር በር ባለቤት ለመሆን የምታደርገው ጥረትም ሌላው የግብጽ ስጋት ተደርጎ ይቆጠራል። ከዚህ ስጋቷ ለመተንፈስ ኢትዮጵያን እንደለመደችው በጎረቤቶቿ በኩል ለማስፈራራት ሞክራለች። የመክበብ ስትራቴጂ ኢንሰርክልመንት ስትራቴጂ የሚለውንም ተጠቅማለች። ነገር ግን የኢትዮጵያ የነቃ ዲፕሎማሲ ሴራዋን አክሽፎታል። ካይሮ ተሸንፋለች። በሌላ በኩል ደግሞ ኤርትራ በቀጠናው ብቸኛ የኃይል ሚዛን አስጠባቂ ሆና መዝለቅ ትፈልጋለች። ይህን የምታደርገው ደግሞ በግብጽና መሰሎቿ እርዳታ የጎረቤት ሀገራትን ተቃዋሚዎች በማስታጠቅና በማሰማራት ነው። አሁን ግን ኢትዮጵያ ጠንካራ ሀገረ መንግስት የመገንባት ስትራቴጂን መተግበር ጀምራለች። ለዚህ ነው የሀገራዊ ምክክሩ ስኬት ግብጽና ኤርትራን ክፉኛ ያስደነገጣቸው። ኢትዮጵያ የውስጥ መረጋጋት ሲያጋጥማት ኤርትራ የምትጠቀምባቸው የውክልና ቀዳዳዎች ሙሉ በሙሉ ይዘጋሉ። በዚህም በመላላክና ጽንፈኞችን በማሰልጠን የምታገኘው ገቢዋም ሆነ በጠቅላላው ቀጠናዊ ተጽዕኖም ይከስማል። ሰላም ያጣው የሱዳን ጦርም ኤስኤፍ ነግዶ የከሰረውም በተመሳሳይ መንገድ ነው። የውስጥ ችግሩን መፍታት ሲያቅተው በካይሮ ግፊት በኢትዮጵያን ላይ የተለያዩ ትንኮሳዎችን መሰንዘር ጀመረ። ይሁንና የውስጥ ችግሯን በምክክር ለመፍታት የተቀመጠችው ኢትዮጵያ ይህንን ዘርፈ ብዙ ትንኮሳ እንዳመጣጡ መልሳ በጉዳዩ ላይ አተኩራለች። ሀገራዊ ምክክሩ የሰላማችን ማረጋገጫ ብቻ አይደለም፣ የሉዓላዊነታችንና የብሔራዊ ደህንነታችን ጋሻም ጭምር ነው። ጠላቶቻችን ይጮሃሉ፣ ኢትዮጵያ ግን ሀገረ መንግስቷን በአለት ላይ ትተክላለች። ግብጽ፣ ኤርትራና የሱዳን ጀነራሎች በፈጠሩት ጂኦፖለቲካዊ ሽብር ውስጥ ራሳቸውን እያቃጠሉ ነው። ኢትዮጵያ ግን ፈተናዎቿን ወደ ድል ቀይራ ፖለቲካዊ አዙሪቱን ሰብራ እየወጣች ነው። ተቋማዊ የብሔራዊ ደህንነታችንን አጠናክረናል። የውክልና ቀዳዳዎችን በዘላቂነት ለመድፈን እየሰራን ነው። በነቃ የውሃ ዲፕሎማሲያችን የካይሮን ጫና አክሽፈናል። ጠላቶቻችን ተሸናፊ መሆናቸው ታሪክም መሬት ላይ ያለው እውነትም እያረጋገጠ ነው። ኢትዮጵያ በምስራቅ አፍሪካ ቀጠና ተጽዕኖ ፈጣሪ የበለጸገችና የማይደፈር ሀገረ መንግስት ሆና የመቆም ጉዞዋን አጠናክራ ቀጥላለች። ሀገራዊ ምክክሩ ሁሉንም ወገን ሀሳቡን በነጻነትና በእኩልነት እንዲገልጽ በሚያስችል መልኩ እየተካሄደ መሆኑን በምክክሩ ተሳታፊ የፖለቲካ ፓርቲዎች ገለጹ። የምክክሩ ሂደት የሀሳብ የበላይነትን በሰለጠነ ውይይትና በንግግር የማረጋገጥ አስፈላጊነት ትምህርት የሚሰጥ መድረክ ነው። ባየሙላት ተጨማሪውን ይዟል። የኢትዮጵያን ችግር በውይይትና በምክክር ለመፍታት ያለመው የሀገራዊ ምክክር ጉባኤ 4000 ተመካካሪዎችን በአንድ ጥላ ስር ያሰባሰበ በኢትዮጵያ ሀገረ መንግስት ግንባታ ታሪክ ትልቅ ቦታ ያለው ሁነት ሆኖ ይጠቀሳል። የምክክሩ ጥንካሬ የሚጀምረው ሁሉንም ማህበራዊ መሰረቶችን ያካተተ ከመሆኑ ነው። የፖለቲካ ፓርቲዎችን ጨምሮ ከአራቱ ማዕዘናት ሁሉም የህብረተሰብ ክፍል በእኩልነት በተወከለበት እየተካሄደ ያለው ምክክሩ የተመራበት ስልትም ሌላው ወደ ስኬት መንገድ የሚመራው ነጥብ ሆኖ ይጠቀሳል። 10 ተመካካሪዎችን ከያዘው ሀሳብ አመንጭ ቡድን ጀምሮ ያለው የቡድን ምክክር ስርዓት በምክክሩ አጀንዳዎች ላይ ሁሉም ወገን ሀሳቡን በነጻነትና በእኩልነት እንዲገልጽ ያመቻቸ ነው። ይህ ሀገራዊ ምክክር ደግሞ ሁሉንም ማህበራዊ መሰረቶችን ከየቡድናቸው አዋቅረው ጠርተው ሁሉም ድምጾች እንዲሰሙ ያደረገበት ነው። ያ ለሀገር አንድነት፣ ለሀገራዊ መግባባትና እርስ በርስ ተቻችለን ተከባብረን የጋራ ሀገር ገንብተን ለመኖር የሚያስችል ሀሳቦችን እንድናዋጣ ከማዋጣትም ባለፈ እንድንሰማ ሚስ ያደረግናቸው ነገሮችን እዛ ፍሬም ውስጥ እያስገባን የጋራ እንድናደርግ የጠቀመን በመሆኑ ሀገርም ልትማርበት የሚገባው
ታሪካዊ ውይይት ነው ብዬ ወስዳለሁ። ሁሉም ሰው በደንብ ተናግሯል፣ በደንብ ሀሳቡን አስይዟል። 10 ላይ ከ10 እንደገና 50 ላይ ሲሄድ እሱም በጣም የተሻለ ነው። ሁሉም ሰው ያሰበ ያለው ምንድነው አገሪቷ በምን መንገድ ብትቀጥል የተሻለ ነው እያለ ነው ሲወያይ የነበረበትና የቀረበው ሁኔታ ግን ደግሞ የሁላችንንም ሀሳብ ይዞ የሄደበት ሁኔታ ስለሆነ በ500 ላይ ተስማምተንበት ነው እየፈረምንበት የነበረው። የምክክር ጉባኤው በተለያዩ ሂደቶች አልፎ 500 ተመካካሪዎችን የያዙ 8ቱም ቡድኖች በአጀንዳዎቹ ምክር ሀሳቦች ላይ መግባባታቸውን አረጋግጠዋል። ይህ የምክክር መድረክ ለዘመናት ሲንከባለሉ የመጡ ውስብስብ ሀገራዊ ጥያቄዎችን በኃይል ሳይሆን በሰለጠነ ውይይት ለመመለስ የተጀመረ ታሪካዊ እድል ነው። የሁሉም ወገን ድምፅ የሚሰማበትና ተመካካሪዎቹ ጠያቂ ብቻ ሳይሆኑ የመፍትሄ ባለቤት እንዲሆኑና ዘላቂ ሀገራዊ ሰላም እንዲረጋገጥ የሚያስችል ሆኖም ይገለጻል። ለምክክሩ መቀመጣችን የብዙ ዓመት ተዳፍኖ የነበረ ጥያቄ መልስ የሰጠ ነው። ገብተን ስናየው ደግሞ ሞር እንኳንም ተቀመጥን ነው የምንለው። ሁሉም መንግስቶቻችን ጡንቻ ናቸው የሚያምኑት፣ ዱላ ናቸው የሚያምኑት። ኢቭን እኛም ራሳችን ተቃዋሚዎችም ወደ ጫካ ነው ስናስቀድም የነበረ። ግን ከጫካ የሰላ ይሄ ነው ብዬ ነው እኔ ማምነው። ያ ሁሉ አውጥተን አውርደን ተናግረን ለመፍትሄ ሀሳብ ስንመጣ ይሄ እኮ በዚህ ይካተታል፣ ይሄ እኮ እንደዚህ መልስ ያገኛል ምናምን እየተባልክ ስትነጋገር ደግሞ ኦልሬዲ ይሄ ሰጥቶ መቀበል የሚባል ነገር ኢሚዲየትሊ በተግባር ታየዋለህ ማለት ነው። በምክክሩ የሁሉም ተመካካሪ ሀሳብ ዋጋ ኖሮት ተከብሮም ተቀባይነት አግኝቶ ተመዝግቧል። ከየማዕዘኑም ሀገርን መገንባት ላይ ያነጣጠሩ ሀሳቦች ተነስተዋል። ይህ ደግሞ ኢትዮጵያን ለዘመናት ያጎሳቆላትን የጉልበትና የኃይል ፖለቲካ ታሪክ ከስሩ በመንቀል ህብራዊነት የነገሰባትን ኢትዮጵያን ለመገንባት መደላድል ይፈጥራል። በቅንነትና በታማኝነት ከራስ በፊት ሀገርን በማስቀደም ለትውልድ መልካም ነገር ጥሎ ለማለፍ በዛ ላይ ተሰባስበን ስንመክር ነው የቆየ ነው። የትኛውም ቡድን ሀሳብ የሚጣላት ለሀገር ጠቃሚ ነው ተብሎ በሚያስችል መንገድ እየተሰነደ ያለበት ሁኔታ ነው ያለው። ያ ቀጣይ ሀገሪቷ ካለችበት ችግር ያላቀቃታል፣ ያወጣታል ብዬ በእርግጠኝነት አምናለሁ። ሀገራዊ ምክክሩ የነበሩብንን ውስብስብ ችግሮች ከመፍታት ባለፈ የነገውን የሀገራችንን የፖለቲካ መስመርና አቅጣጫም በጥበብ የጠቆመ መድረክ ሆኗል። በተለይም ለፖለቲካ ፓርቲዎች የሀሳብ የበላይነትን በሰለጠነ ውይይትና በንግግር የማረጋገጥን አስፈላጊነት በተግባር የሚያስተምር መድረክ ሆኖ ይገለጻል። በሀገራችን የነበረው የሰዶ ማሳደድ የጥላቻ ፖለቲካ የደም ፖለቲካ ነበረ። በአንድ ጣራ ስር ተቀምጠን መነጋገራችን የሰዶ ማሳደድን የጥላቻ ፖለቲካን አስወግዶ በአሁን ሰዓት የፍቅር ፖለቲካን እየመሰረተ ነው ያለው። ስለዚህ ሰላም፣ መከባበር፣ መቻቻል፣ መተዛዘን ተፈጥሯል ማለት ይችላል። አሁን በዚህ በምክክሩ አንዱ የሌላውን ህመም፣ አንዱ የሌላውን ቁስል፣ አንዱ የሌላውን በደል የሚያዳምጥበት የሚሰማበት ለካ ሳላውቅ ጎድቻለሁ የሚባባልበት ጊዜ ላይ የመጣን ስለሆነ ሀገራዊ ምክክር የሀገራችን ችግር በዘላቂነት ሊፈታ የሚችል በታሪክ ያገኘ ነው። ባይዘው እድለኞች ነን ብዬ አስባለሁ። በታሪክ ያገኘ ነው ድል ነው። ሀገራዊ ምክክሩ የታለመለትን ግብ እንዲመታና ፍሬ እንዲያፈራ የሁሉም ባለድርሻ አካላት ጥረትና ቁርጠኝነት አሁንም ተጠናክሮ መቀጠል አለበት። እያንዳንዱ የማህበረሰብ ክፍል የሚጠበቅበትን ኃላፊነት በቁርጠኝነት ሲወጣ ሂደቱ ይበልጥ ስኬታማ ይሆናል። ቀጥለናል ተመልካቾቻችን። በኢትዮጵያ እየተካሄደ የሚገኘው ሀገራዊ ምክክር ወደ መጨረሻው ምዕራፍ ላይ ደርሷል። የኢትዮጵያ ሰላም የማይዋጥላቸው አንዳንድ አጀንዳዎችን በመምዘዝ ስለ ምክክሩ ሂደት ህዝብን ለማነሳሳት አሉታዊ እንቅስቃሴዎች ላይ ተጠምደዋል። በምክክሩ የቀረቡ አጀንዳዎች በኢትዮጵያ ባለፉት ዘመናት የነበረውን የልዩነት አጥር አፍርሰው ነገዋን ያማረና ልጆቿ የተግባቡባትን ሀገር የሚፈጥሩ ናቸው። ወንዶሰን አፈወርቅ ኢትዮጵያውያን የቆየውንና ዘላቂ መፍትሄ ያላመጣውን የጠመንጃ ባህል በቃን ብለው በሰለጠነ መንገድ ስለ ሀገራቸው የወደፊት እድል ለመማከር በተነሱበት ወቅት ከሰላም ጋር የተጣሉ አካላት ሂደቱን ለማጣጣል ያልፈነቀሉት ድንጋይ አልነበረም። እነዚህ አካላት ይህ እውን ሊሆን አይችልም የሚል የፌዝ አመለካከታቸውን በመስበክ ምክክሩ ገና ሳይጀመር እንደሚከሽፍና ፍሬ እንደማያፈራ በሙሉ እምነት ይናገሩ ነበር። ሆኖም ግን ያ ሁሉ ተስፋ የማስቆረጥ ጥረትና አሉታዊ አመለካከት በኢትዮጵያውያን ቁርጠ
በእርግጠኝነት ተሰብሯል። ዛሬ ላይ ያ ሁሉ እንቅፋት ታልፎ ኢትዮጵያውያን በታሪካዊው ሀገራዊ ምክክር ጉባኤ ላይ በነጻነት እየተሳተፉ በሀገራቸው መጻኢ ዕድልና እጣ ፈንታ ላይ በጥበብና በትዕግስት እየመከሩ ይገኛል። በእንዲህ አይነቱ ሰፊ ውይይትም በበርካታ መሰረታዊና ሀገራዊ ጉዳዮች ላይ የጋራ መግባባቶች እየተፈጠሩም ይገኛሉ። ቀደም ሲል የምክክሩን ሂደት በፍጹም ተጠራጣሪነትና በነቀፌታ ሲመለከቱ ከነበሩት መካከል ገሚሶቹ የሂደቱን አወንታዊነት በመረዳት አሁን ላይ የምክክሩ አካል ሆነዋል። ከወንድም እህቶቻቸው ጋር በመቀመጥም ስለ ሀገራቸው ብሩህ መጻኢ ጊዜም እየመከሩ ነው። አሁን በኢትዮጵያ እየተካሄደ የሚገኘው ሀገራዊ ምክክር ወደ መጨረሻው ምዕራፍ ላይ መድረሱ ትልቅ ሀገራዊ ስኬት ነው። ሂደቱን ሲያጣጥሉ የቆዩ አንዳንዶች ያ ሲከሽፍባቸው አሁን ደግሞ የምክክሩን ውጤት አስቀድመው መደምደሚያ በመስጠትና ህዝብን ለማሳሳት በመሞከር ኢትዮጵያውያንን እርስ በርስ የሚያጋጩ አሉታዊ እንቅስቃሴዎች ላይ ተጠምደው ይታያሉ። እነዚህ ወገኖች ያልገባቸው ነገር ቢኖር በምክክሩ የሚነሳው እያንዳንዱ ጉዳይ የኢትዮጵያ ጉዳይ ነው። የሚመከረውም ለኢትዮጵያ፣ ስለ ኢትዮጵያ፣ በኢትዮጵያውያን ነው። ምክክሩ በኢትዮጵያ ምድር ባለፉት ዘመናት የነበረውን የልዩነት አጥር አፍርሶ ነገዋ ያማረ ልጆቿ የተግባቡባትን ሀገር የመፍጠር ነው። ሀሳብ ከእያንዳንዳችን ወጥቷል። ያ ሀሳብ ደግሞ ቀስ በቀስ ወደ ተግባር ይቀየርና ሁላችንም ተግባብተን ሰላማዊና አንድ የምታደርገንን ኢትዮጵያ እንፈጥራለን ብለን እናስባለን። ሀገራችንን በውስጥ ያለባትን የውስጥ ችግር መነሻ አድርገው የውጭ ጠላቶቻችን ጭምር ያንን መግቢያ በመፍጠር የሚረባረቡበትን አይነት መንገድ ጭምር ያጠርንበት ያስወገድንበት ያንን መንገድ ጭምር ዛሬ ያንን የተፈጠረውን ክፍተት ጭምር የዘጋንበት ምዕራፍ ነው ማለት እችላለሁ። በምክክሩ የቀረቡ አጀንዳዎች ኢትዮጵያን በጽኑ መሰረት ላይ ለመገንባት ታሪካዊ ስብራቶችን ለማከምና የሀገሪቱን ሕልውና ለማጽናት የሚያስችሉ መሰረታዊ ጉዳዮች ናቸው። የምክክሩ ዋና ትኩረትም በአንድ ውስን ጉዳይ ላይ ብቻ የመታጠር ሳይሆን አጠቃላይ ስለ ኢትዮጵያ የወደፊት እጣ ፈንታና የጋራ እሴቶች በሰፊው መምከርና መግባባት ላይ መድረስ ነው። ነገር ግን በአንዳንዶች ሀገራዊ ምክክሩን ትርጉም በሌላቸው ጥቃቅን ጉዳዮች በመወጠር ዋናውንና ሀገራዊ ዓላማውን እንዲስት ለማድረግ የሚደረግ እኩይ እንቅስቃሴ ይስተዋላል። ይህ አይነቱ አካሄድ ከእውነተኛ ሀገር ወዳድነትና ለጋራ ጥቅም ከማሰብ የመነጨ አለመሆኑን ሂደቱ ያሳያል። ሀገራዊ ምክክሩን ከዋናው መስመር ለማስወጣት የሚደረገው ጥረት ህዝብን ወደ አንድነት ከማምጣት ይልቅ ልዩነቶችን በማስፋት ሀገርን የመጉዳትና ታሪካዊ ዕድሉን የማክሸፍ ተልዕኮንም የያዘ ነው። ሆኖም ግን አስቀድሞ በምክክሩ ጅማሩ ላይ የነበሩ ሴራዎችን ያከሸፉት ከአራቱም ማዕዘናት የመጡ የኢትዮጵያ ልጆች ዳግም ድልን እየተጎናጸፉ ኢትዮጵያንም የምክክሩ አሸናፊ እያደረጉ ነው። እኔ ወጣት ነኝ። በሀገሬ ላይ መጥፎ ነገር ሲከሰት ማየት አልፈልግም። የምፈልገው ልማት ነው። ለዚህ ደግሞ ምክክሩ መፍትሄ ያመጣል የሚል ተስፋ አለኝ። ሁላችንም እጅ ለእጅ ተያይዘን ኢትዮጵያን ገነባለን። አንድነታችን ፍቅር እንመሰርታለን። የመግባባት ነገር ላይ እየደረስን ነው። ሁላችንም በአንድነት ተግባብተን ችግሮቻችንን ለመፍታት ነገ ትልቅ ተስፋ የማይበት ኢትዮጵያ ትልቅ ኢትዮጵያ የማይበትና አንድነታችንን የምንገልጽበት ነገር ነው። ሀገራዊ ምክክሩ የታለመለትን ታሪካዊ ግብ ይዞ እንዲጠናቀቅና የሚጠበቅበትንም ፍሬ እንዲያፈራ በሂደቱ ላይ በቀጥታ የሚሳተፉ ተመካካሪዎችም ሆኑ የመላው የኢትዮጵያ ሕዝብ ትኩረት ሀገርን በጽኑ መሰረት ላይ የሚያቆሙ የሕዝቦችን ዘላቂ ወንድማማችነት የሚያጠናክሩና የመዋቅር ስብራቶችን በሚፈውሱ መሰረታዊ አጀንዳዎች ላይ ብቻ ነው። የሀገራዊ ምክክሩ እውነተኛ ስኬት የሚለካውም በትናንት ቁስሎች ላይ ብቻ በማተኮር ሳይሆን የነገዋን ሰላማዊትና የተረጋጋች ኢትዮጵያ ለመገንባት በሚያስችሉ ታላላቅ አጀንዳዎች ላይ በሚደረግ የጋራ መግባባት ነው። በሀገራችን እየተካሄደ ያለው ሀገራዊ የምክክር መድረክ ዘላቂ ሰላምን ከማረጋገጥ ባለፈ ለነገዋ ኢትዮጵያ የሚጻፍ የታሪክ አሻራ መሆኑን ተመካካሪዎች ገለጹ። በእንግሊዝ የሚኖሩ የዲያስፖራ አባላትን ወክለው በምክክሩ ላይ እየተሳተፉ ያሉት ኡስታዝ ሙክታር ጀማል መሐመድ እንደገለጹትም ይህ ታሪካዊ ሂደት ትውልድ የሚማርበትና የራሱን ታሪክ የሚጽፍበት ነው ብለዋል። ከራስ አንደበት እንከታተል። ስሜ ኡስታዝ ሙክታር ጀማል መሐመድ እባላለሁ። የመጣሁት ከዩናይትድ ኪንግደም እንግሊዝ ነው። ወኪል የመጣሁት ማህበረሰብ ዳያስፖራው ነው። ለዘመናት ልንጣላ በማይገባቸው ነገሮች ስንጣላ ነው የኖር ነውና ዛሬ ላይ ነው ቁጭ ብለን ስንመካከር ያየ ነው። ይሄ ነበር እንዴ ሲያጋድለን፣ ሲያጣላን፣ ሲያራርቀን፣ ሲያቃቅረን፣ ሲያኮራርፈን የነበረው
ምንድነው እስከ ማለት ነው የደረስነው። ምክንያቱም ቁጭ ብለን አንዱ የሌላውን ብሶት አንዱ የሌላውን ቁስል ሲያዳምጥ እኔ ካየሁት ነገር ቁስላችን አንድ አይነት ነው፣ ብሶታችን አንድ አይነት ነው፣ ፍላጎታችን አንድ አይነት ነው። ለዚህም ይመስለኛል ምክክሩ በአማረ መልኩ እስካሁን ድረስ አሁን ወደ መጨረሻው ምዕራፍ እየመጣን ያለ ነው። ሂደቱ በጣም የሚገርምና አስተማሪ የሆነ ነው። የኢትዮጵያ ታሪክ ከዚህ በኋላ ከምክክሩ በፊትና በኋላ እየተባለ መገለጹ አይቀርም። የጀመርነው በ10 ነው። በ10 ላይ ሁሉም የኔ የሚለውን ነበር የተናገረው። ሁላችንም ወክለን የመጣነውን ሀሳብ ምክንያቱም መተዋወቂያ ምዕራፍ ነበረ። 10 ላይ ሆነን የኔ ብለን የተደማመጥነውን ወደ 50 ስንመጣ የኛ ማለት ጀመርን። እንዴት ነው የምናዋህደው? የአማራን ጥያቄ ከኦሮሞ የጋምቤላውን ከቤኒሻንጉል ይመሳሰላል። እያዋሃድነው መተን 50 ላይ የኛ የሚል ሂደት ጀመርን። 250 ላይ ስንመጣ ኢትዮጵያ ማለት ጀመርን። ከኛም አለፍን። የኛ ስንል የአካባቢያችንን እያዋሃድን ነበር። 250 ላይ ኢትዮጵያ አንድ ሁሉንም የምታካትት ኢትዮጵያ ለመመስረት ኮምፕሮማይዝ ግድ ይላል። አንዳንድ ነገሮችን ትተን የሚዋህዱትን አዋህደን የሚስማሙትን አስማምተን መተው ያለባቸውን ነገሮችም በመተው እየተስማማን 250 ላይ 500 ላይ ስንመጣ ደግሞ የበለጠ ተስፋ የሚሰጥ ብዙ ነገሮች መጀመሪያ ላይ ይሄ መቅረት የለበትም ይሄ ከሌለ እኔ የለውም የምንለውን አይ የኛ ከሌለ እኛ የለንም ወደሚል መጣን። ትርክቶች ብዙ ጎርተውናል። ኢትዮጵያኖች በትርክት ነበር ስንጣላ ነበር ነው እማናውቀው። ሶማሌ እንደዚህ ነው፣ አፋር እንደዛ ነው፣ ሙስሊም እንዲህ ነው፣ ክርስቲያን እንዲህ ነው የሚባሉ መጥፎ ትርክቶች ውስጥ ነው ያደግነው which is not true። አሁን ግን መተን ስናይ ያ ሁሉ ትርክት ነው። ሐቂቃው ግን ሰዎች ነን። በሰውነት እንዋደዳለን፣ በኢትዮጵያዊነት እንዋደዳለን። የግል ምርጫ የሆኑትንም እናከብራለን። እኔ በተስፋ የተሞላው ነኝ። ተስፋ ደግሞ ሁሉም ነገር ነው። ስለዚህ ስለ ኢትዮጵያ ያለን ተስፋ እኔ አዲሷ ኢትዮጵያ ፊት ለፊት ነው የምትታየኝ። በጣም ምንም ጥርጥር የለውም። ምክንያቱም አማራጭም የለንም። ጥያቄዎች አሉንና በሌላ አይነት መልኩ እንፈታለን ብለው በሌላ ዘርፍ የሚንቀሳቀሱ እባካቸው ወደ ምክክር ነው። ጊዜው ደግሞ አሁን ነው። ኢትዮጵያውያን እያካሄዱት ያለው ሀገራዊ ምክክር ኢትዮጵያ ካለችበት የተወሳሰበ ችግር የሚያወጣ መሆኑን በምክክሩ ተሳታፊዎች ተስፋ ተጥሎበታል። በሁሉም አካባቢዎች ያሉ የማያግባቡና የልዩነት መንስኤዎች ተለይተው በምክክሩ መፍትሄ ተመክሮላቸዋል። በዚህ የምክክር መድረክ ሁሉም ተሳታፊዎች በነጻነት ሀሳባቸውን በማዋጣት ለነገው ትውልድ የተሻለች ሀገርን ለማስረከብ በአጀንዳዎቹ መግባባት ላይ ደርሰዋል። የምክክር ሂደቱ የሀሳብ ፍጭት የነበረበት የሀገራዊ ኃላፊነት ስሜት የታየበትና የተሻለች ሀገርን የመገንባት ጉጉት የተስተዋለበት መሆኑን ነው ተሳታፊዎቹ የገለጹት። አስተያየቶቹን ሪፖርተራችን አስማረ ብርሃኑ አሰባስቧቸዋል። ብዙ ክርክሮች፣ ብዙ ውይይቶች፣ ብዙ የሀሳብ ፍጭቶች እና ግጭቶች ነበሩ። ይህም ደግሞ መጨረሻ አካባቢ በአብዛኛው ጉዳዮች ላይ እየተግባባን የመጠነበት ሁኔታዎች አሉ። ስለዚህ ሂደቱ ፍጹም ዲሞክራሲያዊ ፍጹም አካታች በሆነ መንገድ መጨረሻ አካባቢ እያንዳንዱ አጀንዳዎች ላይ እየተግባባን ከብዙ ፍጭትና ሀሳብ ግጭት በኋላ እየተግባባን የመጠነበት ሁኔታ ነው ያለው ማለት ነው። ከተወያየንባቸው የመንግስት አወቃቀርን በተመለከተ የፌዴራል ከተሞችንም በተመለከተ የዲሞክራሲ ስርዓት የሙስናና የመልካም አስተዳደር ጉዳዮች በዝርዝር አይተናል ማለት ነው። እነዛ ጉዳዮች ውስጥ ችግር የፈጠርነውም እኛው ነን፣ ችግር የምንፈታውም ደግሞ እኛ ነን የሚል የመፍትሄ ሀሳብ አቅርበን 500 የስራ ቡድኖች 15 ተወጣተን የተግባባንባቸውን ቀምረን አንድ መፍትሄ ሀሳብን የያዘ መጽሐፍ ለማዘጋጀት እየተወያየንበት ነው ያለ ነው። ችግሮቻችንን በደንብ ተመልክቶልናል። መፍትሄ ሀሳቦች ደግሞ እንዴት እንደሚመጡ እኛ መፍትሄዎችም እንደሆን ነው የምለው። ሂደቱ በጣም ጥሩ በሆነ መልኩ እየሄደን ያለው የኢትዮጵያ ሀገራዊ ምክክር ጉባኤ ሰላማዊ አማራጭን ያስቀደመ አካሄድን ባህል ማድረግ ልምድ እንዲያጎለብት መሰረት የሚጥል ነው። ላለፉት ቀናት በአዲስ አበባ ሲካሄድ በቆየው ዋናው ጉባኤ በሁሉም አጀንዳዎች ላይ የተደረሰው መግባባት የኢትዮጵያን የአዲስ ምዕራፍ ጉዞን የሚያረጋግጥ ነው። ሚካኤል ገዙ በዛፍ ጥላ ስር ተሰባስቦ ለችግሮች መፍትሄ ማበጀት በኢትዮጵያ ምድር ዛሬም እየተኖረበት ያለ እሴት ነው። እንደዚህ አይነት ሀገር በቀል እውቀቶች በጋራ በመኖር ሂደት ውስጥ ሰላማዊ ጉርብትና እንዲኖር ከዚያ ሲያልፍም ማህበረሰባዊ አንድነት እንዲጠበቅ የሚያደርጉ ናቸው።
እንደ አካባቢያችን ማንኛውም ችግር ሲገጥመን እዚሁ ዋርካ ስር ተሰባስበን ነው የምንፈታው። የቤተሰብም ሆነ የጎረቤት እርስ በርስ ችግር ሲገጥመን እዚሁ ሰላም እናወርዳለን። ይሄ አሁን የጀመርነው ሳይሆን ከአባቶቻችን የወረስነው ነው። ያለ ምክክር አብሮ መኖር አይቻልም። ምክክር በችግር ጊዜ ብቻ ሳይሆን መልካም ነገሮችን ለማጽናት ቋሚ ልምድ መሆን ያለበት ጉዳይ ነው። በጎ ነገሮችን ለማስቀጠልና ላለመግባባት ምክንያት የሆኑ ጉዳዮች ውለው አድረው የግጭት ምንጭ እንዳይሆኑ ምክክር የመፍትሄው ቁልፍ ነው። በጦርነት አይደለም የሚፈታው አንድ ነገር፣ በአፈሙዝ አይደለም፣ በጥይት አይደለም። እንዲህ ተመካክረው ነው አገሪቷን ሰላም ማድረግ የምንችለው። አካባቢያችን ሰላም የሚሆነው አገራችን ሰላም የሚሆነው እንዲህ ህብረተሰቡ ቁጭ ብሎ ተወያይተው መጥፎን ነገር ወደ ኋላ በማስቀረት ጥሩን በማስቀደም ይህ መመካከር ጥሩ ሚና ይጫወታል። ምክክር ችላ በተባለባቸው በቀደሙት ዓመታት ሀገርን ወደ ኋላ ያስቀሩ የትውልድ ህይወትን የቀጠፉ አጋጣሚዎች የኢትዮጵያ ታሪክ አካል ሆነው አልፈዋል። የኢትዮጵያ ሀገራዊ ምክክር ጉባኤ ይህንን የታሪክ ስብራት በመጠገን አዲስ የፖለቲካ ባህል የሚያመጣ ታሪካዊ ክስተት ነው። ለልጆቻችን ጦርነትን አናሳልፍም። ልዩነታችን እንዳለ ሆኖ አንድነታችን አንድ ሆነን ሀገራችንን በአንድነት ተመካክረን ማጽናት፣ ለልማት ማብቃት፣ ልጆቻችንን ጥሩ ልማት ያለበት እድገት ያለበትን ቦታ ለማድረስ ምክክር ወሳኝነት አለው። የኢትዮጵያ ሀገራዊ ምክክር ጉባኤ በጋራ ጉዳዮች ላይ ሰላማዊ አማራጭን ያስቀደመ አካሄድ ባህል የማድረግ ልምድ እንዲጎለብት መሰረት የሚጥል ነው። የተመካከረ ሰው ከቤት ጀምሮ ቤተሰቦቹን፣ አካባቢውን፣ ጎረቤቱን፣ ህብረተሰቡን፣ ቀበሌውን፣ ወረዳውን እስከ ሀገር አቀፍ ደረጃ የተመካከረ ነገር ነው የሚያንጸነው። ጽናት የሚኖረው ለእድገት መሰረቱ፣ ለልማት መሰረቱ፣ አገርን አንድ አድርጎ ለማጽናት መሰረቱ ምክክር ነው። ላለፉት ቀናት በአዲስ አበባ ሲካሄድ በቆየው ዋናው ጉባኤ በሁሉም አጀንዳዎች ላይ የተደረሰው መግባባት የኢትዮጵያን የአዲስ ምዕራፍ ጉዞ የሚያረጋግጥ ነው። ባንቻየሁ ሙሉነህ ከደቡብ ምዕራብ ህዝቦች ክልል ሴቶችን ወክዬ ልሳተፍ የመጣው ነኝ። ጥሩ በሆነ መልኩ እየሄደን ያለው ለቀጣይም ሰፊ ችግሮችን ፈተን በሰፊ ሀገራችን እንደ ልባችን ሆነን የምንኖረውን እድል ከፍቶልኛል ብዬ ነው የማስበው። ኢትዮጵያ ሁሌ መመካከር ያስፈልጋታል። እዚህ ካየሁት ውጤት የጋራ የሆነ ሀገር ገንብተን በሰላም በፍቅር አብረን እንኖራለን የሚል ተስፋም እምነትም አለ። ስሜ ኢድሪስ ሙስሩ አብዱላ እባላለሁ። የመጣሁት ከዩናይትድ አረብ ኤምሬት ከዱባይ ነው የመጣሁት። ለሀገር ያለን ክብርና ምኞት እንዲሁም ደግሞ ኢትዮጵያ ነገ ምኖራት ተስፋን ሳስብ በሐሴት እሞላለሁና በጣም ደስ ይላል ያለው ነገር። ስሜ ዶክተር እሸቱ ወንድሙ እባላለሁ። የመጣሁት ከሰላሌ ዩኒቨርሲቲ ነው። በጋራ ሀገራችንን የምናሳድግበትን መንገድ ያሳየ ወደፊትም ደግሞ ምክክር መሰረታዊ እንደሆነ እድል ሰጥቶናል። ባንክ እንቀጥላለን። ተመልካቾቻችን ከኢትዮጵያ ቴሌቪዥን የምሽቱ 2 ሰዓት ዜናችን እንደቀጠለ ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በከተማው ፖሊስ ኮሌጅ በሁለተኛ ዙር የሰለጠኑ የፖሊስ መኮንኖችን መረቁ። ወደ ረዳት ኢንስፔክተርነት ያደጉ መኮንኖችም ሕዝቡን በቅንነትና በሕግ የበላይነት ማገልገል እንደሚገባቸው ከንቲባው አሳስበዋል። ይመራደም ህዝብ ሰላም ውሎ እንዲገባና ወንጀልን ለመከላከል እነሱ ፈታኝ የሙያና የአቅም ግንባታ የስልጠና ወራትን አሳልፈዋል። እዚህ ላይ ለመድረስ ያሳለፏቸው የበረቱ ቀናትና የስልጠና ፈተና ምዕራፎች ዛሬ በደመቀው የምረቃ ሜዳ ላይ በኩራት በግርማ ሞገስነትና በሙሉ ዝግጁነት ተተክተዋል። እያንዳንዱ ሰልጣኝ ያለፈበት ጥብቅ የስልጠና ሂደት አካልን አጠንክሮ መንፈስን አበርትቶ ለፈተናዎች የማይበገር ወኔን የሚያስጨብጥና የህዝብን አደራ በታማኝነት የመሸከም አቅምን የገነባ ነው። በአዲስ
አበባ ፖሊስ ዩኒቨርሲቲ ኮሌጅ በሁለተኛ ዙር ሰልጥነው ከዋና ሳጅን ወደ ረዳት ኢንስፔክተርነት ያደጉ መኮንኖችን የአዲስ አበባ ከተማ ከንቲባ አዳነች አቤቤ መርቀዋል። ለፖሊስ መኮንኖች የተደረገው የማዕረግ ለውጥ ህዝብን በላቀ ብቃት ለማገልገል የሚያስችል ነው። የተሰጣችሁ ስልጠና ጨርሳችሁ የማዕረግ ለውጥ አርጋችሁ አዲስ እድገት አግኝታችሁ ስለተመረቃችሁ በድጋሚ እንኳን ደስ ያላችሁ። የአዲስ አበባ ፖሊስ በሰው ኃይል፣ በቴክኖሎጂ፣ በአሰራር ራሱን እያዘመነ ነው። የእናንተ ስልጠናም የዚሁ ውጤት ነው። ያገኛችሁት ስልጠና ህዝባችሁን በታማኝነት፣ በቅንነት የህግ የበላይነትን በመጠበቅና በማስጠበቅ ለተግባራዊ ውጤት እንደምትጠቀሙበት እምነት አለን። በድጋሚ እንኳን ደስ ያላችሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። አመሰግናለሁ። በአካላዊ ብቃትና በመንፈስ ጽናት ተቀርጸው በንድፈ ሐሳብና በተግባራዊ ስልጠና የዳበሩት መኮንኖቹ ስልጠናቸውን በላቀ ውጤት አጠናቀው የኮከብ ማዕረጋቸውን ከትከሻቸው ላይ ተጎናጽፈዋል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በርካታ ተቋማዊ ሪፎርምን ሲያደርግ በመቆየቱ እንዲህ አይነት በሙያና በስነ ምግባር የታነጹ መኮንኖችን ማፍራት ችሏል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የከተማችንን ሁለንተናዊ ሰላምና ደህንነት በአስተማማኝ ሁኔታ ለማረጋገጥ የመንግስት ጥልቅ ሪፎርም ስራዎችን ሲያከናውን ቆይቷል። የወራት ጽናት፣ የዲሲፕሊንና የታታሪነት ጉዞን አልፋችሁ ለምረቃ የበቃችሁ ውድ ተመራቂ እጩ መኮንኖች እንዲሁም የተመራቂ ቤተሰቦች እንኳን ደስ አላችሁ ለማለት እንፈልጋለን። በጠንካራ ዲሲፕሊንና ባልተናወጠ አቋም የታነጹት እነዚህ መኮንኖች የከተማዋን ሰላም፣ የህግ የበላይነትንና የህዝብን አጠቃላይ ደህንነት ለማስጠበቅ በሙሉ ዝግጁነት ወደ ተግባር ተሰልፈዋል። እንደ ሀገር አሁን ላይ ሀገራችን በጣም ከፍተኛ እድገት ላይ ነው ያለችው። እኛ ደግሞ የአዲስ አበባ ከተማ አስተዳደር ፖሊሶች ነንና ይህንን ከተማ ስናገለግል በቁርጠኝነት፣ በታማኝነት፣ በወኔ፣ በሞራል ነው መሆን መቻል አለበትና ስለዚህ ከጊዜ ጋር የሚሄድ ከቴክኖሎጂ ጋር የሚሄድ ሰራዊትን መፍጠር አንዱ የተቋሙ ዓላማ ነውና ከዛ አንጻርኛ በቴክኖሎጂም በእውቀትም በአካል ብቃትም የዳበረ ሰራዊት ሆነን ዛሬ ላይ ተመርቀናልና እቺን ቀን በማየቴ እጅግ በጣም ደስተኞች ነኝ ማለት ነው። ስለ ወንጀል መከላከል ትምህርት ብዙ ትምህርቶችን አማክሎ ነው የተማርነው፣ ስልጠናውም እንደዛው። ስለዚህ ከዚህ ሄደን ቢያንስ የሚፈጸሙ ወንጀሎችን ለመከላከል ጠንካራ የሚያደርግ በስነ ልቦናም በአካልም ጠንካራ የሚያደርግ ስልጠና ነው የተሰጠን። ለህዝብ ለማገልገል በቁርጠኝነት በደስታ የተሰጠንን የመስክም ሆነ የክፍል ትምህርት እንዲሁም ደግሞ የመጨረሻውን የማጠናቀቂያ ትምህርታችንን አጠናቀን ለዛሬዋ ደስታ በቅተናልና ህዝብን በቁርጠኝነት ለማገልገል በወሳኝ በሰልጣኙም በተመራቂውም ስም ላመሰግን ወዳለሁ። በስልጠና ቆይታቸው የቀሰሙት ጥልቅ የወንጀል መከላከል የህግና የተግባር ክህሎት የፖሊሳዊ ስብዕናቸው ዋና ማዕዘን ሆኖ ተገንብቷል። ተቋማችንንና ህዝባችንን ያለ አድሎ ለማገልገል ቃል እንገባለን። በኢትዮጵያ ሌብነትና ብልሹ አሰራርን በዘላቂነት ለመቀነስ የሚያስችሉ ተግባራት እየተከናወኑ ከሚገኙባቸው የአሰራር ለውጥ ዋነኛው የዲጂታል አገልግሎት ነው። ለዚህ ደግሞ አሰራርን ከሰው ንክኪ ነጻ የሚያደርጉ የዲጂታል ቴክኖሎጂዎችን ተግባራዊ በማድረግና አገልግሎት ሰጪ ተቋማትን በማዘመን እየመጡ ያሉ ተጨባጭ ውጤቶች በተግባር እየታዩ ነው። የዚህ አንዱ ማሳያ በሆነው መሶብ የአንድ ማዕከል አገልግሎት ሪፖርተራችን መታሰቢያ ደረጀ ቅኝት አድርጋለች። አሰራርን ማዘመን ሌብነት ቦታ እንዳይኖረው ያደርጋል። ኢትዮጵያ ውስጥ ዜጎች ከሚቸገሩባቸው ነገሮች ውስጥ አንዱ የተለያዩ ተቋማት ላይ አገልግሎት ፈልገው ሲሄዱ የሚጠየቁት የእጅ መንሻ እንዲሁም ደግሞ ብልሹ የሆነ አሰራር ነው። ይህ እንደ ሀገርም ትልቅ ፈተና ሆኖ ቆይቷል። ጠቅላይ ሚኒስትር አብይ አህመድ ከ2 ዓመት በፊት ታዲያ በዚህ ጉዳይ ላይ ይህንን ብለው ነበር። ሌብነት መቀነስ፣ መሬት ቸብቻቢው፣ ፍትህ ቸብቻቢው፣ ወርቅ ቸብቻቢው እንዲቀንስና ወደ ሀገር ሀብት እንዲገባ ማድረግ። እንደ ሀገር ዘረፋ ስላቆምን እንዳያችሁት አይነት ስራዎች ተሰርተዋል። ኢንዲቪጁዋል ሌቦች ብንቀንስ ደግሞ የሀብት መልሶ ለሀገር ልማት ይውላል። ሌብነት መቀነስ ያስፈልጋል። ሌብነትን ለማስቀረት ታዲያ ባለፉት 2 ዓመታት ከተከናወኑ ዋና ዋና ተግባራት ውስጥ አንደኛው
አገልግሎትን በአንድ ቦታ የማሰባሰብና በዘመናዊ መልኩ የማደራጀት ስራ ነው። መሶብ የአንድ ማዕከል አገልግሎት ደግሞ ለዚህ ተጠቃሽ ነው። ዛሬ እኔ ያለሁት አራዳ ክፍለ ከተማ ላይ በሚገኝ አንድ የመሶብ አገልግሎት መስጫ ማዕከል ውስጥ ነው። ተገልጋዮች ምን ያህል እርካታን እያገኙ ነው? በፊት ይገጥሟቸው የነበሩ ችግሮችስ ምን ያህል ተቀርፈውላቸዋል የሚለው አብረን ሄደን እንመለከታለን። ሰላም፣ እንዴት ነህ? መታሰቢያ እባላለሁ ከኢትዮጵያ ቴሌቪዥን። አገልግሎት ለማየት ነው የመጣሁት። ወረፋ መያዝ እችላለሁ ወይስ እንዲሁ ልግባ? በዚሁ ገብተሽ ልትገቢ። አመሰግናለሁ። በመሶብ የአንድ ማዕከል አገልግሎት ውስጥ ከሚሰጡ አገልግሎቶች መካከል አሁን የምገኝበት የሰነዶች ማረጋገጫና የወሳኝ ኩነት አገልግሎት አንዱ ነው። ብዙ ሰዎች የሚስተናገዱበት ቦታ ነው። አገልግሎቱን እኔ እንዴት ነሽ? እግዚአብሔር ይመስገን። መታሰቢያ እባላለሁ ከኢትዮጵያ ቴሌቪዥን። ዮሐንስ እባላለሁ ከዚህ ከ4 ኪሎ አካባቢ ከቀድሞ። እሺ፣ ምን እያረክ ነው ያገኘው? አገልግሎት ፍለጋ መጥቼ ነበረ። አንድ የንግድ ፍቃድ ፍሪላንስ ታክስ ሴንተር ለማዞር እና ሁለተኛ ደግሞ እዚህ ወሳኝ ኩነት ላይ መታወቂያ ለማውጣት ነበር የመጣሁት። ጨረስክ ወይስ ገና ነህ? ሁለቱንም ጨርሻለሁ። እንዴት ነው አገልግሎቱ? እንዴት አገኘኸው? በጣም ፈጣን። ድሮ በጥቅሻ ያስወጣሻል። ውጭ ወጥተሽ ካልሰጠሽ ምንም አይነት ነገር አገልግሎት አታገኝም። አሁን በዚህ ላይ ባለው ብልሹ አሰራርን በጣም ኦቨር ይቀንሳል ብዬ ነው የማስበው። አገልግሎቱን ካገኘሽ እጅ መንሻው ለምን ያስፈልጋል? አመሰግናለሁ ብለሽ ትወጫለሽ። እኔም አመሰግናለሁ። እኔም አመሰግናለሁ። መልካም ቀን። እንዴት ናችሁ? ሰላም ነው? እንዴት ነሽ? ሰላም ነው? ኢትዮጵያ ቴሌቪዥን ላይ የመጣሁት። እንዴት ነው አገልግሎት? ሁሉ በጣም ጥሩ ነው፣ እግዚአብሔር ይመስገን። እንትን ነው ያው ቀልጣፋ ነው። ጨርሰሻል ወይስ ገና ነሽ? ኦልሞስት ጨርሻለሁ። አሁን የመጣው 30 ደቂቃ ምናምን ነው። ቶሎ ነው የሚያልቀው። ምን አይነት አገልግሎት አገኘሽ? እኔ እኩልና ነው ለሰው እኩልና ለመስጠት ነበረ። በጣም አመሰግናለሁ። ሌላው በመሶብ የአንድ ማዕከል አገልግሎት ውስጥ የሚሰጠው አገልግሎት የፋይዳ መታወቂያ ነው። ኢትዮጵያ ወደ ዲጂታል ጉዞ በምታደርገው ሂደት ውስጥ የፋይዳ ዲጂታል መታወቂያ በእጅጉ ደጋፊ እንደሆነ ይታመናል። ያ ብቻ አይደለም። አንድ ሰው ማንነቱን እንዳያጭበረብር ወይም ደግሞ ሌብነትንም ለመቆጣጠር ይህ የፋይዳ ዲጂታል መታወቂያ ትልቅ አበርክቶ አለው። እንዴት አገኙት አገልግሎቱን? በጣም ቆንጆ ነው። ይኸው እየተዘጋጀ ነው ሊወጣልን። እዚህ ፊት ለፊቴ ያለው ክፍል ደግሞ የአሽከርካሪና ተሽከርካሪ ጉዳዮችን እንዲሁም ደግሞ ሌሎች አገልግሎቶችን በዚህ በመሶብ የአንድ ማዕከል ውስጥ የሚሰጥ የአገልግሎት ክፍል ነው። እዚህ ቦታ ላይ ታዲያ ክፍያ የሚከፈለው ከገንዘብ ንክኪ ነፃ በሆነ ወይም ደግሞ ዲጂታል በሆነ አማራጭ ብቻ ነው። ያ ማለት ብልሹ የሆኑ አሰራሮች እንዳይፈጠሩ የራሱ የሆነ አስተዋጽኦ ይኖረዋል። እዚህ መጥቶት መንጃ ፍቃድ ለማሰደሰት ነው የጨረስኩበት። ሰዓት ደግሞ 10 ደቂቃም አይሞላም። አሁን በፊት የተለመደው ያው ሐኪም ቤቶች ሄደን ሜዲካል ምናምን ሰጥተን ምናምን ከዛ በኋላ ያለው ፕሮሰስ ብዙ ፕሮሰስ ነው። አሁን ግን ያ ነገር ቀርቶ በቃ ባጭር ሰዓት ያው ሰዓትን በሳይፈጅ ለስራም ለምንም አሪፍ ነው። ሰላም ሰላም። እንኳን ደህና መጣሽ። አመሰግናለሁ። ኦኬ፣ እንዴት ነህ? እግዚአብሔር ይመስገን። ለምትወቅ አቤል ብስራት እባላለሁ። በአዲስ መሶብ የኔትወርክ አድሚን ባለሙያ ነኝ። መልካም። አሁን የተገኘንበት ክፍል በመሶብ የአንድ ማዕከል አገልግሎት ቆይታችን የመጨረሻ ቅኝት የምናደርግበት ክፍል ነው። ይህ ክፍል በእያንዳንዱ አካባቢ ያለው የመሶብ አገልግሎት ምን ያህል ተገልጋዮችን ይዘዋል፣ አጠቃላይ ያሉ መረጃዎችስ ምንድናቸው የሚለውን በቀላሉ እዚህ ቦታ ላይ በተገጠመው ስክሪን አማካኝነት መቆጣጠር የሚያስችል ክፍል ነው። ብዙ ቁጥሮች ነው እዚህ እያየሁኝ ያለሁት። እኛ ያለነው የአራዳ ቅርንጫፍ ላይ ነው። ነገር ግን በተለያዩ ክፍለ ከተሞች የሚገኙ የመሶብ አገልግሎት መስጫ ተቋማትም እንቅስቃሴ እዚህ ውስጥ ማየት ይቻላል አይደል? አዎ፣ እዚህ በደንብ ማየት ይቻላል። እስቲ ስለ አገልግሎቱ ንገረን። አሁን የምንገኘው እንዳልኩሽ ኔትወርክ ኦፕሬሽን ሴንተር ነው ኖክ። ይሄ የምናየው ኪው ማኔጅመንት ሲስተም ነው። አንድ ሰው አገልግሎት ለማግኘት ወደዚህ ከመጣ በኋላ አገልግሎት አግኝቶ እስከሚወጣ ድረስ ያለው እዚህ ማየት እንችላለን። አንድ ሰው ቅሬታ ካለው እዚሁ
ፊድባኩን ረክቻለሁ ወይ አልረካሁም ዲቴል እዚህ ጋር ይሞላል። እኛ ደግሞ በዛ በኩል አይተን ሪፖርት ማግኘት እንችላለን። ብልሹ አሰራር ሲባል አንድ ሰው ይመጣል ወይ እጅ መንሻ ይባላል ወይ ደግሞ ሲስተም አይሰራም ይባላል ምናምን። ያን ለማስቀረት መሶብ በጣም እየሰራ ነው፣ ደግሞ አሻሽሏል ብዬ አስባለሁ። ምክንያቱም እያንዳንዱ የተቋማት ሲስተም እዚህ ጋር እየተቆጣጠርን ነው። ምንም አይነት ሲስተም ተቋረጠ ብለን የሚመለስ ከስተመር አይኖርም። ፕላስ የከስተመር የእጅ መንሻ እንትን እንዳይል ኪው ማኔጅመንት ሲስተም ተጠቅሞ ነው ማንኛውም ሰው ከመጣ በኋላ ማን እንደሚያገለግለው አያውቁም እና ከዛ የነጻ ስለሆነ አስቀርቷል ብለን አምናለሁ። በጣም ነው የማመሰግነው። ብዙ አዳዲስ ነገሮችን ያየ ነው። አመሰግናለን ስለመጣችሁ። ኢትዮጵያ ዲጂታል 2025ን ተሻግራ ዲጂታል 2030ን ጀምራለች። በዚህ የዲጂታል ጉዞ ውስጥ ታዲያ አዳዲስ ቴክኖሎጂዎች ልክ እንደዚህ መሶብን በመሳሰሉ ተቋማት ውስጥ አገልግሎት መስጠት ችለዋል። እነዚህ ዘመናዊነትን የተላበሱ በቴክኖሎጂ የታገዙ አገልግሎቶች ታዲያ የኢትዮጵያን የዲጂታል ጉዞ ከማፋጠንም በተጨማሪ ብልሹ የሆኑ አሰራሮችን ለመዋጋት እንዲሁም ደግሞ ሌብነትንም ስፍራ ለማሳጣት ትልቅ ድርሻን እየተወጡ ይገኛሉ። ቀጥለናል። ለበርካታ ዓመታት የህዝብ የምሬት ምንጭ የነበሩ ስር የሰደዱ የሀገር ጠንቅ የሆኑ የሌብነት ልምምዶችን ለማጥፋት የመደመር መንግስት ገና በስልጣኑ መጀመሪያ ነበር ቃል የገባው። በሌብነት የተዘፈቁ አካላትን ሲታገል ከዚህ ቀደም የማይነኩ ተደርገው ይታዩ የነበሩ አካላትን ሳይቀር ለህግ ማቅረብ ትልቅ ትርጉም ሰጥቶታል። ቶማስ ኃይሉ ተመልክቶታል። በኢትዮጵያ የዘመናት ታሪክ ውስጥ ሙስና ተራ ወንጀል ብቻ ሳይሆን ተቋማትን ያናወጠ የህዝብን አብሮነት የፈተነና በሚሊዮኖች የሚቆጠሩ ዜጎችን እንባ ያፈሰሰ የስርዓት በሽታ ሆኖ ቆይቷል። እጅግ አሳሳቢ በሆነ መልኩም የቀጠለው ሌብነት ከግለሰቦች ስግብግብነት አልፎ በተቋማት ሰንሰለትም የታሰረም ነበር። በተለይም የመንግስት ስልጣን ህዝብ የማገልገል ዓላማውን ስቶም ሀብት የማከማቻና የቡድን ጥቅም ማስጠበቂያ መሳሪያም ሆኖ አገልግሏል። የፖለቲካ ጥበቃ ያላቸው አካላት ተጠያቂነት በሌለበት ሁኔታ ግዙፍ የመንግስት ፕሮጀክቶችን ሲዘርፉም ተስተውለዋል። ይህ ደግሞ ህገወጥ የገንዘብ ዝውውር፣ የግብር ስወራ፣ በጨረታዎች ላይ የሚፈጸም ከፍተኛ የመንግስት ሀብት ማባከንና የኮንትሮባንድ ንግድን የመሳሰሉ አገሪቱን ከባድ የውጭ ምንዛሬ እጥረት ውስጥም ከተዋታል። በእርግጥ ይህ የዝርፊያ ሰንሰለት የከተማ መሬት ዘረፋና የሊዝ ስርዓቱን ያላግባብ መጠቀምም ለጥቂት የስልጣን ባለቤቶችና አጃቢዎቻቸው መበልጸጊያም ሲሆን ድሃው ዜጋ ግን አንገቱን ቀና ማድረግ እንዳይችልም አድርጎታል። ብዙ የፖለቲካ ኃይሎች በንድፈ ሐሳብ ስለ ጸረ ሙስና ትግል አዘውትረው ይሰብካሉ። በወረቀት ላይም ውብ ፖሊሲዎችንም ይቀርጻሉ። ነገር ግን ወደ መሬት አውርዶ በተግባር መተግበር ሲጀምር እጅግ ከባድና ብዙ ዋጋ የሚያስከፍል ፈተና ነው። ለበርካታ ዓመታት ህብረተሰቡ በአገልግሎት አሰጣጥ መጓተት፣ በስልጣን አላግባብ መጠቀምና በህገወጥ ጥቅማ ጥቅም ሳቢያ ከፍተኛ ምሬት ውስጥ መግባቱን ከግምት ውስጥ ያስገባው የመደመር መንግስት ይህንን የዜጎችና የሀገር ጠንቅ የሆነ ልምምድን ለማጥፋት ገና በስልጣኑ መጀመሪያ ነበር ቃል የገባው። ስለሆነም በማህበረሰቡ ውስጥ ለረጅም ዘመናት አጀንዳ ሆኖ የቆየው የሌብነት የጉቦናም የመልካም አስተዳደር ጦትን ለማጥፋት በቁርጠኝነት ትኩረት ሰጥቶም ወደ ተግባር መገባቱ ትልቅ የፖለቲካና የመንግስት ድል ሊባልለት የሚገባ ታሪካዊ ምዕራፍ ነው። ሌብነት ኢትዮጵያ ውስጥ የመንግስት የሚለው ጉዳይ ቆይቶ የጋራ ባህል እየሆነ መጥቷል። ሰዎች ሰርቀው ህንፃ ቢገነቡ ጥፋት እንዳጠፉ ሳይሆን እንደበለጡ እንደላቁ የሚያስብ ማህበረሰብ ሰፊ ነው። አሁን ግን እንደ አንድ ትልቅ ስብራት ልክ እንደ ልመናው አይተን በምዕራፍ ከፍለን እየሰራንበት ያለ ጉዳይ እንደሆነና ህዝቡም ተባባሪ እንዲሆን ሌቦች ማጋለጥ፣ አለመተባበር፣ ታክሲም ትሁን ቦታዋ በትንሽ ያልታመነ በትልቅ አይታመንም። መንግስት ይህንን ህዝባዊ ምሬት አድበስብሶ ለማለፍ ሳይሞክር እንደ ዋና የፖለቲካ አጀንዳ አንስቶ ማጽዳት መጀመሩም የፖለቲካ አርቆ አስተዋይነቱንና የህዝብን ድምፅ የመስማት ዝግጁነቱን በግልጽም ያሳያል። በሙስናና በሌብነት የተዘፈቁ አካላትን ሲታገል ከዚህ ቀደም የማይነኩ ተደርገው ይታዩ የነበሩ ከፍተኛ የስራ ኃላፊዎችና የመንግስት ባለስልጣናት ሳይቀር ለህግ ማቅረቡ ትልቅ ትርጉም ተሰጥቶት ከሰሞኑ እንኳን ከፍተኛ የስራ ኃላፊዎች ላይ የተወሰደው እርምጃም የዚህ አንዱ ማሳያ ተደርጎ ሊቀርብ የሚችል ነው። በእርግጥ ይህ አካሄድ ህግ በሁሉ ላይ ይሰራል የሚለው መርህም ከመግለጽም በላይ በንግግር ብቻ ሳይሆን በፊት የሚታይ የነበረውን የቁርጠኝነት ችግሩን ለመቅረፍ መነሳቱን የሚያሳይ ነው። ቀይ መስመር ያልነውን ሌብነት ቀይ ምንጣፍ አድርገውታል። ቀይ ምንጣፍ አድርገው በነፃነት የሚንሸራሸሩበት ሰዎች እየተፈጠሩ ሄደዋል።
ምክንያቱም ሙስና በገንዘብ ቁጥር ብቻ የሚለካ ባለመሆኑ በሰዎች ሕይወት ላይ የሚያደርሰው ጠባሳ የከፋ ያደርጓል። በተለይ ለትምህርት፣ ለጤና፣ ለንጹህ ውሃናም ለመሰረተ ልማቶች መዋል የነበረበትን ቢሊዮኖች የሚቆጠሩ የሀገር ሀብት ወደ ግለሰብ ኪስ በመግባቱም የዜጎችን መሰረታዊ ኑሮ ጥያቄ ሳይመልሱ ቀርተዋል። ህገወጥ ደላሎች ገበያውን በመቆጣጠራቸው የተነሳ ደግሞ ሰራተኛውና ድሃው ህብረተሰብ ዕለት ተዕለት የሚበላው እንጀራ ማግኘት ፈታኝ ሆኖበትም ኖሯል። ከዚህ አለፍ ሲል ደግሞ በሐቀኝነት ሰርቶ ማደግ ይቻላል የሚለውን የማህበረሰቡን እምነት እየሸረሸረ መጥቶም ሌብነትና ሽብርተኝነት እንደ ብልጠት የሚቆጠርበት የተዛባ የሞራል ልክ በህብረተሰቡ ውስጥ እንዲሰርጽም ያደርጋል እና ጉዳዩ የአንድ ሰሞን አጀንዳ ብቻ ሳይሆን የሀገር ህልውና የሚረጋገጥበት ጉዳይ ስለመሆኑም ታሳቢ ተደርጓል። የጉቦና የሌብነት አሰራሮችን በማስወገድ ተቋማት ለዜጎች የሚገባቸውን ፍትሐዊ፣ ፈጣንና ግልጽ አገልግሎት እንዲሰጡ ማድረግ የሀገር የኢኮኖሚ እድገትና ማህበራዊ ሰላምን አስተማማኝ አድርጓል። ህዝቡ መንግስት ላይ የነበረውን ቅሬታ በትክክለኛው መንገድ በመለየት የሚወሰዱ እርምጃዎች በመንግስትና በህዝብ መካከል ያለውን ትስስር ይበልጥም ያጠናክሯል። ስለዚህም ቀድሞ የተጀመረው የሌብነትና ጉቦን የማጽዳት ዘመቻም ተራ የጽዳት ዘመቻ ብቻ ሳይሆን የህዝቡን አደራ የመወጣትና የመልካም አስተዳደር የማስፈን ታሪካዊ የፖለቲካ ድል ነው የሚባለውም ለዚህ ነው። መንግስት ያሳየው ይህ የለውጥ ፍላጎትና ቁርጠኝነት ከቀጠለም ኢትዮጵያ ከዚህ ቀደም የገጠሟትን ፈተናዎች እንዳሸነፈች ሁሉ ይህኛውንም የሌብነት ሰንሰለትን ሰብራም ፍትሐዊና የበለጸገች ሀገር መገንባቷ የማይቀር ሀቅ ይሆናል። ምክንያቱም ኢትዮጵያ ከገጠማት ፈተና ለመውጣት ሀቀኝነትን እንደ ብሔራዊ መሰረት መቀበል ግድ ይላል። እዚህ ጋር የሀገር ነጻነት የሚረጋገጠው ከውጭ ጠላት ሲጠበቅ ብቻ ሳይሆን ሀገር በቀል ከሆነው የሌብነትና የሙስና ካንሰር ሲጸዳም ጭምር ነው የሚለውን ከግምት ውስጥ ማስገባት ግን ወሳኝ ነው። ከምግብ ጥገኝነት ወደ ላኪነት የተደረገው ሽግግር ኢትዮጵያ ከውጭ ኃይሎች የሚሰነዘርባትን የምግብ ፖለቲካ ጫና የምትመክትበት አቅምን ፈጥሮላታል። ኢትዮጵያ ዛሬ እጇን ለመለመን ሳይሆን ለመገበያየትና ለዲፕሎማሲያዊ ንግግር በመዘርጋት ላይም ትገኛለች። በዚህም በምግብ ራስን መቻል ለብሔራዊ ኩራትና ለሙሉ ነጻነት መሰረት መሆኑን እያስመሰከረች ነው። መሐመድ አልቃድር በምግብ ራስን መቻል ኢትዮጵያ ውስጥ አሳክተናል። በሚቀጥሉ ጥቂት ዓመታት ቢበዛ በሚቀጥለው ዓመት ጀምሮ ከውጭ የሚገቡ እርዳታዎች እናመሰግናለን የምንልበትን ጊዜ በጣም እናቃርበዋለን። አሁንም እንችላለን። እርዳታ እናቆማለን፣ እናመርታለን፣ እንበላለን፣ እንሸጣለን። በእርግጥ የአንድ ሀገር እውነተኛ ነጻነት ዜጎቿን በራስ አቅም የመመገብ ልዕልና የራስን ሀብት ማልማትና በውጭ ጫና ሳትገደድ የራሷን ውሳኔ መወሰን በምትችልበት አቅም ይመዘናል። ዓለም ግን ይህንን የሀገራትን የአንድ ወቅት ያለመቻል ታሪክን ቀይረው ስለመለወጣቸው መቀበልም ካለመፈለጋቸው ጀርባ ያለውን እውነት በቀጥታ ከእጅ አዙር የቀኝ ግዛት ጋር የተገናኘ ነው። ለዘመናት የኢትዮጵያ ስም በዓለም አደባባይ ሲነሳ ከታላቅ ታሪክና ከጥንታዊ ስልጣኔዋ ጎን የድርቅና የእርዳታ ተምሳሌት ተደርጎ መወሰዱ ለትውልድ የሚተርፍ የስነ ልቦና ጠባሳ ጥሎ አልፏል። የ1977ቱን ድርቅ ተከትሎ የተሰራው ገና መሆኑን ያውቁ ይሆን ሲል የሚጠይቀው ዜማ ለ40 ዓመታት ሙሉ አፍሪካን የድርቅና የረሃብ አምሳል አድርጓት በዓለም መድረክ የኢትዮጵያን የተረጅነት ምስሎች፣ የሀገሪቱን ሉዓላዊነትና የዜጎችን ክብር ሲፈታተን ነበር። ይህ ዜማ ዓመታት በተቀየሩ ቁጥር ለእርዳታ ማሰባሰቢያ ሆኖ አገልግሏል። ዜማውና ዓለም ስለ ኢትዮጵያ የያዘው ምስል ግን አሁን ተቀይሯል። ኢትዮጵያ ምግብ የዕለት ኑሮ መሰረት ብቻ ያለመሆኑን ሀቅ ገልጣ የኢኮኖሚያዊ ነጻነት፣ የሀገራዊ ክብርና የፖለቲካ ነጻነት ጉዳይ አድርገዋለች። ካረስን የጀመርነውን ከጨረስን ከበረታን እንሻገረዋለን። የኢትዮጵያ ዓመታት የተረጅነት ጉዞ የዜጎቿን መሰረታዊ ምግብ በውጭ ገበያ፣ በውጭ እርዳታና በውጭ አቅርቦት ላይ ብቻ እንድትመሰረት አድርጓት በዓለም አቀፍ የኢኮኖሚና የፖለቲካ ግፊቶችም ላይ ተጋላጭ አድርጓት ከርሟል። ኢትዮጵያ ይህንን የተረጅነት ታሪክ ለመቀየር በግብርናው ላይ ያመጣችው ለውጥ በተለይም በስንዴ ምርት ላይ ያደረገችው በተግባር የታየ ውጤታማ ክንውኗ ሆኗል። ኢትዮጵያ ከውጭ የምታስገባውን ስንዴ በመተካትም የውጭ ምንዛሬን ለመቆጠብ ችላለች። ሀገራዊ እድገትን በማፋጠን በምግብ ራስን በመቻልና ከውጭ ጥገኝነት ሙሉ በሙሉ በመላቀቅ በእግር መቆም የሀገርን ዓለም አቀፍ አመኔታና የመደራደር አቅምም ማጎልበት ችላለች። በዓለም አቀፍ መድረኮች በሚደረጉ ድርድሮችም ላይ ውጤታማ ለመሆንና ሀገራዊ ፖሊሲዎችን በብቃት ለማስከበርም ከፍተኛ እድልን ፈጥሮላታል። ለዓመታት ስንዴ ከውጭ የሚመጣ የእርዳታና የምርት እጥረት ምልክት ሆኖ ተስሏል። ዛሬ ግን በራሷ መሬት በገበሬዎቿ ጉልበትና በመስኖ ቴክኖሎጂዎቿ ምርቷን ማሳደግ ችላለች። ኢትዮጵያ መለመን የለባትም። ልጆቿ ተክተው ሰርተው ከልመና ራሳቸውን መገላገል አለባቸው የሚለው እምነት ፍሬ እያፈራ መጥቶ 23 ሚሊዮን ኢትዮጵያውያን
ከሴፍቲኔት ተረጅነት ነፃ ወጥተዋል። ለዓመታት ስንዴ ከውጭ የሚመጣ የእርዳታና የምርት እጥረት ምልክት ሆኖ ተስሏል። ዛሬ ግን በራሷ መሬት በገበሬዎቿ ጉልበትና በመስኖ ቴክኖሎጂዎቿ ምርቷን ማሳደግ ችላለች ኢትዮጵያ። ጠቅላይ ሚኒስትር አብይ አህመድ እውነተኛ ክብርና ሉዓላዊነት የሚረጋገጠው በልማት ስኬቶቻችን መሆን እንዳለበት ያነሳሉ። ድሃ አይከበርም፣ ከድህነት እንላቀቅ የንግግራቸው ማጽኛም ሆነው እዚህ ላይ ይነሳል። የለመን ነጻነት ማረጋገጥ አይቻልም። ያን ለማድረግ የተጀመረውን ጥረት ማፋጠን ነው እና ውጤቱም እጅግ በጣም ተስፋ ሰጪ ነው። ደስተኞች ነን። በስንዴ አብዮት የምግብ ሉዓላዊነትን ማረጋገጥ፣ በኮሪደር ልማት ከተሞችን ማዘመን፣ በህዳሴ ግድብ ግንባታ የኃይልና የቀጠናዊ ዲፕሎማሲ የበላይነትን ማስጨበጥ እንዲሁም በአረንጓዴ አሻራ የአየር ንብረት ተጽዕኖን መቋቋም የሚያስችሉ ግዙፍ ስትራቴጂካዊ እርምጃዎችን መሬት አስረግጣለች ኢትዮጵያ። ከተመጽዋችነትና ከጥገኝነት በመውጣትም እነዚህ ፕሮጀክቶች በተግባር ተነድፈው ኢትዮጵያን በእግሯ እንድትቆም እንድትጸናም አድርገዋታል። በአንድ ክረምት ስራ አይረጋገጥም። ክረምት ስራ ጥሩ ነገር ነው። እሱ አርቨስት ይደረግ፣ በጋም እንሰራለን። ልክ በጋውን ስንጨርስ ደግሞ ክረምት እንቀጥላለን። ሌማትም እንደዚሁ፣ ግሪን ሌጋሲም እንደዚሁ። ያ ሲደማመር የኢትዮጵያን ብልጽግና ካለምንም ጥርጥር እንጨብጣታለን። ለዓመታት የተረጅነት ምስል ጋር የተያያዘው ስንዴም ዛሬ የሀገር ውስጥ ምርትን የገበሬውን ጥረትና የምግብ ነጻነትን የሚወክል ምልክት እየሆነ ነው። እውነተኛው የሉዓላዊነት ጉዞም እዚህ ላይ ጀምሯል። የ2026 የቻይና አፍሪካ የህዝብ ለህዝብ ግንኙነት መድረክ በአዲስ አበባ ተካሄደ። መድረኩ በኢትዮጵያና በቻይና መካከል ያለውን የሁለትዮሽ ግንኙነትና የህዝብ ለህዝብ ትስስር የበለጠ ለማጠናከር ያለመ የባህልና የቱሪዝም ትውውቅ መሆኑ ተገልጿል። በኢትዮጵያ የቻይና አምባሳደር ቼን ሃይ እና የቱሪዝም ሚኒስቴር ሚኒስትር ደኤታ ስለሺ ግርማ በመርሃ ግብሩ ላይ ተገኝተዋል። ኢትዮጵያ በቱሪዝም ዘርፍ ያሏትን መስህቦችና ተፈጥሯዊ ጸጋዎች ያስተዋወቀችበት ሲሆን ቻይና በበኩሏ ባህሏን ከታሪኳ ጋር አያይዛ ያስተዋወቀችበት ይህ የመድረክ ዝግጅት በቱሪዝም በባህልና በቴክኖሎጂ ልውውጥ የሁለቱን ሀገራት ትብብር ለማጠናከር የሚያስችል እንደሆነም ተገልጿል። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው። ዛሬማ ልበላም ይዞ የፈጠነ ቴሌብር ላውርድ። መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለኝ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። በመጨረሻም የውጭ ዜና የሆርሙዝ ሰርጥን የአሜሪካ አንድ ግዛት እንደሚያደርጉ ትራምፕ ለሕዝባቸው ቃል ገቡ። ኢራን ደግሞ ባዶ ቅዠት ስትል የትራምፕን ሀሳብ አጣጥለዋለች። የአሜሪካው ፕሬዚዳንት የሀገራቸውን ሕዝብ አሁን የተከሰተበትን የነዳጅ ውድነት እንዲታገዝ ጥሪ ያቀረቡ ሲሆን በቀጣይ ሆርሙዝን በቅርቡ የግዛታቸው አንድ አካል እንደሚያደርጉም ለሕዝባቸው ቃል ገብተዋል። ኢራን በአንጻሩ በአሜሪካ ዛቻ ስጋት አይገባኝም ብላለች። አሜሪካ በሆርሙዝ የመርከቦች መተላለፊያ ላይ የጣለችው ማዕቀብ እንደቀጠለ ሲሆን አሜሪካ ካልፈቀደች አንዳችን መርከብ ዝር አትልም ስትል ትራምፕ ዝተዋል። ትራምፕ አክለውም በጦርነቱ ምክንያት ኢራን የአመራር ጉድለት አጋጥሟታል፣ ለዛም ነው የሚደራደረን አካል ያጣ ነው ሲሉም አክለዋል። ኢራን በበኩሏ በማህበራዊ ሚዲያ ፉከራም ሆነ በኤር ድብደባ አሊያም የምርጫ ቅስቀሳ ንግግር ሆርሙዝን መቆጣጠር አይቻልም የሚል ምላሽን ሰጥታለች።
ተመልካቾቻችን ለምሽቱ 2 ሰዓት ያዘጋጀናቸው ዜናዎች እነዚህ ነበሩ። ከዜናዎቹ ጋር ሰናይት ብርሃኔ ነበርኩ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ጊዜ